ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንደምን አላችሁ ውድ የነኢም ቶብ ተከታታዮች በሙሉ ሰላም ናችሁ? እንዴት ናችሁ? እኔ በጣም ሰላም ነኝ። ማናዋሉ ማሽን እንዴት አድርገን ነው የምናጥበው ያላችሁ የመዳም ቅመሞች አዲስ የመጣችሁ፣ እኔ በዚህ በማናዋሉ ነው የማጥበው ብዙ ጊዜ ልብስ። ያኛው አውቶማቲክ የለኝም፣ በዚህ አሳያችኋለሁ ማለት ነው። አሁን እሺ እንቀጥል። ውሃን ከፍታለን። መጀመሪያ ውሃን ከፍታለን። ውሃ ስንከፍት ይሄንን እንደዚህ እንዘጋለን ማለት ነው፣ ውሃው እንዳይፈስ ወደ ውጭ። ከዛ በኋላ ውሃ እዚህ ውስጥ ከሞላን በኋላ እሺ ውሃ ሞልተን ጨርሰናል። ውሃ ሞልተን ከጨረስን በኋላ ይሄንን 15 ላይ እናደርጋለን ማለት ነው። እያያችሁ ነው። 15 ቁጥር ላይ እናደርጋለን። ይሄው ያዞራል። ውድ ተመልካቾች ማሽኑ ልብሱን አዙሮ ወይም ደግሞ አጥቦ ጨርሷል። አሁን ወደ ሌላኛው የመጭመቂያ ክፍል ሳዘዋውር ደግሞ አሳያችኋለሁ ማለት ነው። ውሃውን እንደዚህ እንደፋለን። ውሃውን ከደፋን በኋላ ወደ መጭመቂያ ክፍል ውድ ተመልካቾች መጭመቂያ ወይም ደግሞ ማድረቂያ ውስጥ አስገብቻለሁኝ። እንደዚህ ዘጋለሁኝ። ከዘጋው በኋላ እንደዚህ ከፈለጋችሁ 4 ቁጥር ላይ ከፈለጋችሁ 6 ቁጥር ላይ ታረጋላችሁ። ይሄው አሁን እየጨመቀ ነው ማለት ነው። ውድ ተመልካቾቼ ልብሱ ጨምቆ እንዲሁም ደግሞ ማሽኑ አቁሟል። ይሄው ኦፍ አድርጓል። ልብሱን እናያለን ማለት ነው። የጨመቀው ልብሱ እንደዚህ ጨምቆ አድርቆ በጣም ነሽፎታል። በቃ ይሄንን ገመድ ላይ ማስጣት ነው ማለት ነው። የመጨረሻው ፕሮሰስ። ስላዳመጣችሁ በጣም አመሰግናለሁ።